ሰላም ጤና ይስጥልን የተከበራችሁ አውታር ሚዲያ ተመልካቾች የዕለቱን አንኳር መረጃዎች ይዤላችሁ ቀርብ ያለው ሰብስክራይብ በማድረግ እንደዚሁም ደግሞ የደወል ምልክቱን በመጫን የቻናሉ ቤተሰብ እንድትሆኑ ጋብዛለሁ። ከዕለቱ አንኳር መረጃዎች መካከል ለህወሓትና ለሻዕቢያ ከባድ ማስጠንቀቂያ ከመከላከያ ስለመሰጠቱ እንደዚሁም ደግሞ በኢትዮጵያ የግል ቴሌቪዥን ታሪክ አዲስ ታሪክ ተጽፏል። በተለይ ደግሞ ስለ ዓለም ዋንጫው የሚመለከት አለ። ይህም መረጃ አጋራችኋለሁኝ። በሌላ መረጃችን የሱዳን ጦር ከኢትዮጵያ ተነስቶ ጥቃት ልታደርስ የነበረች ድሮን መምታቱን አስታውቋል። በሌላ መረጃ የሩሲያ አስከፊ በቀል እርምጃ በኬቭ ላይ፣ ስለዚህም ማጋራችሁ መረጃ ይኖረኛል። እንደዚሁም ደግሞ ጀርመን በእንግሊዝ ስር ሆና ወደ ጋዛ ልትዘምት ስለመሆኑ መረጃ ወጥቷል። ይህም አጋራችኋለሁኝ። ሌላው መረጃችን አዲሱ የእስራኤል ጥቃት በደቡብ ሊባኖስን የሚመለከት መረጃም አለኝ። እንደዚሁም ደግሞ ዩናይትድ ስቴትስ ዩናይትድ አረብ ኤምሬትስ ከባድ ማስጠንቀቂያ ያስተላልፋለች። በተለይ ደግሞ ስለ ጋዛን የተመለከተ ጉዳቱን ደግሞ በዚሁ የሚቀጥል ከሆነ ለመላው ዓለም የሚተርፍ ሊሆን እንደሚችል የጋዛ አዲስ ሕግ ወይም ደግሞ ጋዛ ላይ እየወጣ ያለውን የኢራን ሕግ በመቃወም ነው እንግዲህ ማስጠንቀቂያ የሰጠችው። ስለዚህም መረጃ ማካፈላችሁ ይኖራል። እስከ መጨረሻው ድረስ አብራችሁኝ ቆዩ። ወደ መጀመሪያው ዝርዝር መረጃችን ስናመራ ህወሓትና ሻዕቢያ የኢትዮጵያ ሉዓላዊነት ከጣሱ እርምጃ ይወሰዳል ሲል መከላከያ አስታውቋል። ህወሓትና የኤርትራ መንግስት በጥምረት በኢትዮጵያ ሉዓላዊነት ላይ ስጋት የሚፈጥር እንቅስቃሴ ካደረጉ ስለሚወሰደው እርምጃ ለዲፕሎማቲክ ማህበረሰቡ ማሳወቁ የመከላከያ ሰራዊት የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ ለኢትዮጵያ ቴሌቪዥን ተናግረዋል። መከላከያ ሰራዊት ይህን ያደረገው ጽምዶ የተባለው የህወሓትና ኤርትራ የጸረ ሉዓላዊነት ጥምረት ወደ ተግባር ለመቀየር የሚፈልጉ አካላት ካሉ እርምጃ ምን እንደሚሆን የኢትዮጵያ ወዳጆች ማወቅ ስላለባቸው መሆኑንም ጀነራሉ ገልጸዋል። ያም ሆኖ መከላከያ ሰራዊት የጽምዶ እንቅስቃሴ አሁን ባለበት ደረጃ ለኢትዮጵያ ሰላምና ደህንነት አስኪ አድርጎ እንደማይወስደውም ዳይሬክተሩ ጠቁመዋል። ሁለተኛው ዝርዝር መረጃችን ኢትዮጵያን የተመለከተ የሚሆነው ሀገሬ ቴሌቪዥን የ2026 የዓለም ዋንጫንና ኦሎምፒክን በቀጥታ የማስተላለፍ ታሪካዊ መብት እንዳገኘ ተገልጿል። በኢትዮጵያ የግል ቴሌቪዥን ስርጭት ታሪክ ውስጥ አዲስ ምዕራፍ እንደተጻፈም ተገልጿል። የሀገሪቱ ስፖርት እውነተኛ ድምፅ ሆኖ ብቅ ያለው ሀገሬ ቴሌቪዥን ታላቅ ዓለም አቀፍ ስፖርታዊ ሁኔታዎችን በይፋ ለማቅረብ ሙሉ በሙሉ መብት ካለው ማርኬቲንግና ሚዲያ ሶሉሽን ኤምኤምኤስ የጋራ የረጅም ጊዜ ስርጭትን ያካተተ ታሪካዊ 4 ዓመት ውል እንደተፈራረመ ተዘግቧል። ይህ ስምምነት በሀገሪቱ የግል ሚዲያ ታሪክ የመጀመሪያው ሲሆን መላው የሀገራችን ስፖርት አፍቃሪዎች በጉጉት የሚጠብቋቸው ውድድሮችን በከፍተኛ ጥራትና በሰፊ በቀጥታ ለመመልከት ያስችላል ተብሏል። በዛሬው ዕለት በተፈረመው ውል መሰረት ሀገሬ ቴሌቪዥን የሚከተሉትን ታላላቅ ውድድሮች በብቸኝነት ያቀርባል ተብሏል። የሀገራችን የዘላለም ኩራት የሆነው የዓለም አትሌቲክስ ሻምፒዮናዎች ሙሉ የማስተላለፍ ብቸኛ መብት፣ እንደዚሁም ደግሞ ኢትዮጵያውያን አትሌቶች ደምቀው የሚነግሱበት እና የዓለም ምርጥ ስፖርተኞች የሚሳተፉበት የኦሎምፒክ ውድድር ሙሉ በሙሉ እንደሚያቀርብ ተገልጿል። የ2026 የዓለም እግር ኳስ ዋንጫ ወይም ፊፋ ወርልድ ካፕ 2026 አስደናቂ ፍልሚያዎችን በግል ሚዲያ ታሪክ ለመጀመሪያ ጊዜ በብቸኝነትና በነፃ ለማስተላለፍ የሚያስችለው ልዩ የስርጭት መብት እንዳገኘ ተገልጿል። ሀገሬ ቴሌቪዥን ታላላቅ ስፖርታዊ ሁነቶችን በቀጥታ ከማስተላለፍ ባሻገር ተመልካቾቹን ይበልጥ ለማርካት ሰፊ ዝግጅት አድርጓል የተባለ ሲሆን በሌሎች አዳዲስ የስፖርት እና የመዝናኛ ይዘቶችም እንዲሁም ባህላዊና ሁለንተናዊ ስራዎች ላይ በሰፊው እንደሚሰማራም ተያይዞ ተገልጿል። ሌላው ዝርዝር መረጃችን የሚሆነው ጎረቤት ሀገር ሱዳንን የተመለከተ መረጃ ነው ያለው። የሱዳን ጦር ከኢትዮጵያ አቅጣጫ ተነስታ ጥቃት ልትፈጽም የነበረች የሱዳን ፈጥኖ ደራሽ ጦር የሆነች ቻይና ሰራሽ ድሮን በብሉ ናይል በኢራን ሚሳኤል ተኩሶ መጣሉን አስታውቀዋል። ከዚህ ጋር በተያያዘ የሱዳን ወታደራዊ መሪ አልቡርሃን ቅድመ ሁኔታዎች ከተመቻቹ ከተባበሩት አረብ ኤሚሬትስ ጋር ለመነጋገር ዝግጁ መሆናቸውም ለሚድል ኢስት እንደተናገሩ የተዘገበው መረጃ ውሸት መሆኑ እየተገለጸ ነው የሚገኘው። እንግዲህ የመረጃ ከትላንትና ወዲያ በነበረው የመረጃ ልውጣችን እንዳጋራኋችሁ የሚታወስ ነው። ይህ መረጃ እንግዲህ ሙሉ ለሙሉ ውሸት ነው ሲሉ ጀነራሉ አጣጥለውታል ማለት ነው። እንደሚታወቀው በአልቡርሃን የሚመራው የሱዳን አንደኛው መንግስት ማለት ነው ከተፋላሚዎቹ አንደኛው በተደጋጋሚ ኢትዮጵያና ዩናይትድ አረብ ኤሚሬትስን ለፈጥኖ ደራሹ ያግዛሉ በሚል ከሚወቅሳቸው ሀገራቶች መሀል አንደኛው ሀገራችን እንደሆነች ይታወቃል። በዚህ ወደ ሌላ መረጃችን ስናመራ በቀጥታ ወደ ኬቭ ነው የምናመራው። ኬቭ እንግዲህ ስትነድ እንዳመሸች እየተገለጸ ነው የሚገኘው። የዩክሬን ዋና መዲና ኬቭ በራሽያ ኦርሸኒክ ሚሳኤልና
ካሚካይዝድ ድሮን ስትነድ እንዳመሸች ተገልጿል። ዩክሬን በራሽያ ላይ ከሰሞኑ ጥቃት መፈጸሟን ተከትሎ ራሽያ በትላንትናው ዕለት ምሽት 90 ሚሳኤል እና ከ600 በላይ ድሮኖች በመጠቀም በዩክሬን ላይ ጥቃት የፈጸመች ሲሆን ከ90 በላይ ሰዎች እንደተጎዱም ተዘግቧል። እንደዚሁም ደግሞ ከዚህ ባሻገር አንድ የወንጌላውያን ቤተ ክርስቲያን ሙሉ ለሙሉ እንደተቃጠለም ተያይዞ የተገለጸ መረጃ ነው ያለው። እንግዲህ ወደ ሌሎች መረጃዎቻችን ስናመራ ጀርመን የሚመለከት መረጃ አለን። የጀርመኑ የውጭ ጉዳይ ሚኒስቴር ጆሃንስ ዋዴፑል ለጋዜጠኞች እንደተናገሩት ጀርመን የሆርሙዝን ባህር በእንግሊዝ በሚመራው ተልእኮ ስር ለመሳተፍ እየተዘጋጀች ስለመሆኑን ተገልጿል። ይህም ተልእኮ ምንድነው? የሆርሙዝን የማስከፈት ተልእኮ ማለት ነው። እንግዲህ ሰሞኑ እንግሊዝ ይህንን የሆርሙዝ ሰርጥ ለማስከፈት እንደምትዘምት መናገሯ ይታወሳል። አሁን ደግሞ የጀርመኑ ውጭ ጉዳይ ሚኒስቴር በእንግሊዝ ስር ሆነው ወደ ተልእኮ ለማምራት እየተዘጋጁ እንደሆነ ጠቅሷል። ሌላው መረጃችን ዩናይትድ ስቴትስን የተመለከተ ነው። ዩናይትድ ስቴትስ ለሂዝቦላ ፋይናንስ የሚያደርጉ አካላትን መረጃ ለሰጠኝ $10 ሚሊዮን እሸልማለሁ ስትል አስታውቃለች። የአሜሪካ መንግስት የሊባኖስ ፓርላማ አባላትን ጨምሮ ከሂዝቦላ ጋር በተገናኙ ሰዎችና አካላት ላይ በርካታ ማዕቀቦችን በቅርቡ መጣሉ ይታወሳል። ሌላው ዩናይትድ ስቴትስ ጦር በመካከለኛው ምስራቅ የሚገኙ ኃይሎችን የኢራን ወደቦች መከልከላቸውን እንደሚቀጥሉና በከፍተኛ ዝግጁነት ላይ እንደሚቆዩ አስታውቀዋል። ሌላው እስራኤልን የተመለከተ መረጃ አለ። የእስራኤሉ ጦር በደቡብ ሊባኖስ በእስራኤል ድንበር አቅራቢያ በፈጸመው የአየር ጥቃት 2 ሰዎች ሲገደሉ በደቡብ ሊባኖስ የጢሮስ አውራጃ የምትገኘው ሃናኢያ ከተማ በአንድ የጤና ማዕከል ውስጥ በእስራኤል ጥቃት ደግሞ 4 ሰዎች መገደላቸው ተዘግበዋል። ሌላው መረጃ ዩናይትድ አረብ ኤምሬትስን የሚመለከት መረጃ ነው ያለው። የተባበሩት አረብ ኤምሬቶች ፕሬዚዳንት አማካሪ አንዋር ጋርጋሽ ኢራን የሆርሙዝ ባህርን ሁኔታ ለመቀየር የምትወስደው ማንኛውም እርምጃ አውሮፓን ጨምሮ በዓለም ላይ ከፍተኛ ጉዳት እንደሚያደርስ እያስጠነቀቁ ነው የሚገኙት። በሌላ መረጃ ኢራን ውጭ ጉዳይ ሚኒስቴር ከፓኪስታን ልዑክ ጋር ባደረጉት ውይይት መሰረት ከአሜሪካ ጋር የተጀመረው የጦርነት ለማስቆም ባቀረቡት የሰላም እቅድ ላይ መወያየታቸውና የአገሪቱ መገናኛ ብዙኃን ዘግበዋል። ቴህራንና ዋሽንግተን በሆርሙዝ ወሽመጥ እና በከፍተኛ ደረጃ ተብላልቶ በተከማቸው ኢራኒየም ላይ መግባባት ላይ ለመድረስ እንዳልቻሉ ተገልጿል። በሌላ መረጃችን አሜሪካና እስራኤል በኢራን ላይ የሚያደርጉት ጦርነት እንደገና ለመቀጠል መግባባት አልቻሉ ሲሆን በተቃራኒው ዋሽንግተንና ቴህራን በአንዳንድ ጉዳዮች ላይ ስምምነታቸው እየጨመረ መምጣቱ እየተገለጸ ነው የሚገኘው። የመጨረሻው መረጃችን የሚሆነው አሜሪካን የተመለከተ ነው። 3/4 የሚጠጉ የዲሞክራቲክ ፓርቲ መራጮች አሜሪካ ለእስራኤል የምትሰጠው እርዳታ ይቃወማሉ ሲል ኒውዮርክ ታይምስ በሰበሰበው አስተያየት ማረጋገጡ ተዘግቧል። ከዲሞክራት መራጮች መካከል 95% ደግሞ አሜሪካና እስራኤል በኢራን ላይ የሚያደርጉት ጦርነት እንደሚቃወሙ መረጃው ያመለክታል። የዕለቱ አንኳር መረጃዎቻችን እነዚህ ነበሩ። ነገ በተመሳሳይ ሰዓት በሌሎች አንኳር መረጃዎች እስክንገናኝ ድረስ ቸር ቆዩ።